አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡማሌ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም፣ ሁሉ መልካም። እንደውም ክርስቲያን ወገኖቻችን ሰላም ሰላም ብያለሁ። ለቤት አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ጎራ በሉ። ለምታበረታቱኝ ደግሞ አይዞሽ በርቺ፣ ጠንከር በይ፣ ጉዞ ወደፊት ለምትሉኝ ደግሞ በጣም ነው የማመሰግነው። ሹክራን ብያለሁ። ጀዛኩሙላህ ኸይር እና ዛሬ ማለት ነው በትንሽ የቪዲዮ ብቅ ብያለሁ። ቪዲዮ ከለቀቁኝ ትንሽ ቆየት ብያለሁ። ላይቭ ነው እየገባሁ ያለሁት፣ ብቻ አልተመቸኝም። እንግዲህ ምንም ማድረግ አይቻልም። በተመቸ ሰዓት ነው ሁሉም ነገር እና ላይክ በማድረግ ሼር በማድረግ ሰብስክራይብ በማድረግ አብረታቱኝ እላችኋለሁ ሀባይቢ። ኢንሻአላህ ዛሬ ደግሞ ትንሽ ግጥም ስለ እናት ይዤ ብቅ ብያለሁ እና በትህትና አዳምጡኝ ማለት ነው። አውፍ በይኝ እማ አውፍ በይኝ እማ የዘጠኝ ወር ቤቴ የመኖር ያለኝታ የኔ ማንነቴ የህይወቴ ብርሃን መድመቂያ ውበቴ የሐሳብ ተካፋዬ የሚስጥር ማጀቴ እማ ይቅር በይኝ አዎ አጥፍቻለሁ ምክርሽን ሳልሰማ ርቄ ሂጃለሁ አምርሽን ሳልሞላ ስደት ጀምሬያለሁ ያኔ ከጉያሽ ውስጥ ሳለሁኝ ከቅፍሽ ድምጼን ስትሰሚ ባነሽ ከእንቅልፍሽ ቁጭ ብለሽ ስታድሪ እኔን አስተኝተሽ ሳትበይ ሳትጠጪ ለእኔ መግበሽ ትንሽ ከፋ ሲለኝ እምባሽን አፍሰሽ ህይወቴን አደመቅሽ አካበሽ በፍቅርሽ ያኔ የአንቺነት የእናትነት ፍቅርሽ ገኖ ማይታየኝ ከጎኔ እያለሽ እማ ዛሬ ግን ገብቶኛል ያንቺ ማንነትሽ ክብርና ሐቅሽ ያንቺ ድርሻዎችሽ እማ ይቅር በይኝ ልውደቅ ከእግሮችሽ እማ የአንቺ አንጀት አይጨክንምና ሁሉን ይቅር በይኝ ለአላህ በይና እኔንም ይምራልሽ ቀናውን ጎዳና እማ ናፍቀሽኛል ያገናኘን ደህና ሐቅሽን ሳልጠብቅ አምርሽን ሳልሰማ እንዳሻኝ አዳሪ ሆኜብሽ ጠማማ አሻፈረኝ ብዬ ምክርሽን ሳልሰማ እነሆ ጊዜያት አስቆጠርኩ እኔማ ተስቶሽ አንድ ቀን ፊትሽን ሳታጠቁሪ ሆነሽ አሳደግሽኝ በፍቅር አሳዳሪ እማ ፍቅር እስኪ ይቅር ብለሽ ለምኝልኝ ማርታ ከአዛኞች አዛኝ ከዓለሙ ጌታ በወንጀል ታስሬ እንዳልንገላታ እማ ይቅር በይኝ ከምር ካንጀትሽ ጀሃነም እንዳልወድቅ ተይዤ በሐቅሽ እማ ወድሻለሁ ፍቅርሽ ረድቶኛል መቼ እንደማገኝሽ ጊዜው ርቆኛል እለምነዋለሁ የዓለሙን ጌታ በማለት ያ ረቢ በጧትም በማታ እለምነዋለሁ አላህን በጸና በማለት ጌታዬ ያ ረብ ያ መውላና የእናቴን እድሜ አርዝምልኝና ጤናዋን ጠብቀህ አኑራት በጤና ስመለስ ላግኛት ቆማልኝ በደህና ግንባሯን ልሳመው ናፍቃኛለችና ጠረኗም ናፍቀኛል የምክሮቿም ቃና ከቅፏት አስገባኝ ልኑር እንደገና እማ ይቅር በይኝ እማ አውፍ በይኝ ጥፋቴ ገብቶኛል ተጸጽቻለሁኝ ሐቅሽን አልጠበቅኩኝ አዋግዱያለሁኝ አላህ ይዘንልሽ እማ አውፍ በይኝ ያኔ አላህ ፈቅዶ ስመጣ ከቤትሽ እንድትደባብሽኝ በእዝነት እጆችሽ በደህና ጠብቂኝ ክፉም እንዳይነካሽ አላህ ጠባቂ ነው ከክፉ ይጠብቅሽ አላህ ጠባቂ ነው ከክፉ ይጠብቅሽ እማ ወድሻለሁ እና ይሄን ይመስላል። የተመቻችሁ ላይክ ሼር በማድረግ አበረታቱኝ። ኢንሻአላህ ለምታበረታቱኝም ደግሞ በጣም ነው የማመሰግነው። ጀዛኩሙላህ ኸይር አይዞሽ በርቺ ለምትሉኝ ለምታጠናክሩኝ ሁላችሁንም በጣም ነው የማመሰግነው። ኢንሻአላህ የእናቶቻችን የወላጆቻችን ሀቅ የምንጠብቅ አላህ ያድርገን። ዱዓ አድርጉ እላችኋለሁ። ኢንሻአላህ አላህ በሰላም ለሀገራችን አብቃን፣ ከቤተሰቦቻችን አላህ በሰላም እያገናኘን እላችኋለሁ። መጨረሻ ላይ በሰላም ታልሰናበታችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ ላላህ ብዬ በያላችሁበት ሁላችሁንም አላህ ይጠብቃችሁ። የመዳን ቆሞች ሁላችሁንም አላህ ይጠብቃችሁ። ሰላም ሁኑልኝ።